ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ የለውዝ ፍሬን ብትመገቡ በሰውነታችሁ ላይ ምን እንደሚፈጠር እነግራችኋለሁኝ። የለውዝ ፍሬን በየቀኑ በመጠኑ መመገብ የሚያስከትለውን ውጤቱን፣ አጠቃላይ ጤናን፣ ክብደትን፣ ልብንና ቆዳን እንዴት እንደሚጠቅም እንዲሁም በየቀኑ መመገብ የሚገባችሁን መጠን እናም መጠንቀቅ ያለባቸው ሰዎች ምን አይነት ሰዎች እንደሆኑም በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በየቀኑ ለውዝን ከተመገባችሁ በሰውነታችሁ ላይ የሚከሰቱ ለውጦችን ልንገራችሁ። ለውዝ ከተመገባችሁ ከደቂቃዎች እስከ ሰዓታት ውስጥ የሚፈጠሩ ነገሮች የደም ስኳር መጨመር ፍጥነት ይቀንሳል። በለውዝ ውስጥ የሚገኙት ስብና ፋይበር ከምግብ ውስጥ የሚገኘውን ግሉኮስ በድንገት እንዳይጨምር ያደርጋሉ። የጥጋብ ስሜትም ይጨምራል። ፕሮቲን፣ ስብና ፋይበር የጥጋብ ሆርሞኖችን ስለሚያመነጩ ለረጅም ጊዜ የመጥገብ ስሜትም እንዲሰማችሁ ያደርጋል። ለውዝ ከተመገባችሁ ከ2 እስከ 8 ሳምንታት ውስጥ ደግሞ የኮሌስትሮል መጠናችሁ ይሻሻላል። የኤልዲኤል ኮሌስትሮል መጠን ቀስ በቀስ ይቀንሳል። የኤችዲኤል ተግባርም እየተሻሻለ ይመጣል። እንዲሁም የደም ግፊትና የደም ስር ተግባራችሁም ይሻሻላል። የደም ስሮች ተግባር በጥቂቱ ይሻሻላል። የደም ግፊት ደግሞ በትንሹ ሊቀንስም ይችላል። ጨው ያልተጨመረበት ለውዝን ከተመገባችሁ። የአንጀት ባክቴሪያ ማይክሮባዮም በለውዝ ውስጥ ፋይበርና በፖሊፊኖሎች አማካኝነት የሚፈጠሩት ጠቃሚ አጫጭር ሰንሰለት ወይም ደግሞ ሾርት ቼን ፋቲ አሲዶች ይጨምራሉ። ኢንፍላሜሽን ይቀንሳል። የምግብ መፈጨትም መደበኛ ይሆናል። የአንጀት ባክቴሪያዎቹ ጠቃሚ ባክቴሪያዎች በተሻለ ሁኔታ ይሰራሉ ማለት ነው። እንዲሁም ለውዝ ከተመገባችሁ ከ3 እስከ 12 ወራት ውስጥ የክብደት ለውጥ ይኖራል። የተዘጋጁ ምግቦችን በለውዝ በሚተኩ ሰዎች ላይ ካሎሪው ከፍ ያለ ቢሆንም እንኳን የሰውነት ስብን የመጠበቅ ወይም የመቀነስ ዝንባሌ ይታያል። የጥጋብ ስሜትን ስለሚጨምር እንዲሁም የተወሰነው ስብ ሙሉ በሙሉ አይዋጥም። የክብደት መጠናችሁ ይስተካከላል። የልብና የሜታቦሊክ አደጋችሁም ይቀንሳል። ትራይግሊሰራይድ ይቀንሳል። በተለይም ፒስታቺዮስ እናም ዋልነትን ስትመገቡ። የኢንሱሊን ሴንሲቲቪቲም ይሻሻላል። እንዲሁም አነስተኛ መጠን ያላቸው የኤልዲኤል ቅንጣቶችም ይቀንሳሉ። እንዲሁም ቆዳ እና ፀጉራችሁም ይሻሻላል። የቫይታሚን ኢ እናም የሴሊኒየም መጠኑ የቆዳ ጤናን ያሻሽላል። እንዲሁም የኦክሲዲቲቭ ስትረስን በጥቂቱ ይሻሻላል ወይም ደግሞ ይቀንሳል ማለት ነው። ታዲያ ለውዝን ስትመገቡ በጤና ውጤቶች ላይ በአጠቃላይ እይታ የሚያስከትለውን ለውጥ ልንገራችሁ። አንቲ ኢንፍላማቶሪ ባህሪ አለው። ለውዝ ሞኖ አንሳቹሬትድ እና ፖሊ አንሳቹሬትድ ፋትን፣ ቫይታሚን ኤ፣ ማግኒዚየም እና ፖሊፊኖሎች ስላሉት የኦክሲዲቲቭ ስትረስ ምልክቶችን በጊዜ ሂደት ይቀንሳል። የተሻለ የደም ስኳር ቁጥጥርም አለው። ለውዝ ከጥራጥሬዎች የተዘጋጁ ምግቦችን ሲተካ ወይም ካርቦሃይድሬት የበዛባቸው ምግቦች ላይ ሲጨመር ከምግብ በኋላ የሚከሰተው የደም ስኳርና የኢንሱሊን መጨመር መጠን ይቀንሳል። የንጥረ ነገር ይዘታችሁ ደግሞ ይጨምራል። ማግኒዥየም፣ መዳብ፣ ማንጋኔዝ፣ ፎሌት በኦቾሎኒ ውስጥ፣ ቫይታሚን ኢ በአልመንድ እና በሄዝልነትስ እንዲሁም ደግሞ የእጽዋታዊ ኦሜጋ 3 ፋቲ አሲድ፣ አልፋ ሊኖሊክ አሲድ ወይም ደግሞ ኤኤልኤ በዋልነትና ሴሊኒየም በብራዚል ነት ውስጥ ታገኛላችሁ። የንጥረ ነገር ይዘታችሁ ሰውነታችሁ የሚፈልገው እየጨመረ ይመጣል ማለት ነው። በክብደታችሁ ላይ ደግሞ ያለውን ተጽዕኖ ልንገራችሁ። በተደረጉ ጥናቶች በየዕለቱ ለውዝ መመገብ ሌሎች ካሎሪዎችን በሚተኩበት ጊዜ ክብደት እንዲጨምር አያደርግም። የጥጋብ ስሜት፣ የምግብ ፍጆታ ፍጥነት መቀነስና አንሳቹሬትድ ስብ መዋጥ
ከኃይሉ የተወሰነውን ክፍል ያስወግዳል። የካሎሪ ይዘት አለው ለውዝ። ነገር ግን ለውዝ ከተለመደው አመጋገባችሁ ላይ ከተጨመረ ክብደት ሊጨምር ይችላል ኦቨር ከተጠቀማችሁ። ስለዚህ መጠንን ማወቅ አስፈላጊ ነው። ለውዝን ለጤናማ ክብደት ለመጠቀም ከፈለጋችሁ ከተዘጋጁ መክሰስና ጣፋጭ ምግቦች ይልቅ ለውዝን ተጠቀሙ። ከፍራፍሬ ወይም ደግሞ አትክልት ወይም እርጎ ጋር በመደባለቅ ከፍተኛ ጥጋብን የሚሰጥ መክሰስን አዘጋጁ። እንዲሁም ከ28 እስከ 42 ግራም ብቻ ተጠቀሙ። ለውዝን ስትመገቡ በልብ ላይ ያለውን ተጽዕኖ ጠንካራውን ጥቅም ደግሞ ልንገራችሁ። ኤልዲኤል ኮሌስትሮል ይቀንሳል። እንደ አልመንድ፣ ዋልነት፣ ፒስታቺዮስ፣ ፔካን እና ኦቾሎኒ የልብ ጤናማ የአመጋገብ ስርዓት አካል ሲሆኑ ኤልዲኤልን በተከታታይ ይቀንሳሉ። ትራይግሊሰራይድ ይቀንሳል። በተለይ የፒስታቺዮስ እና ዋልነት ፍጆታ የትራይግሊሰራይድ መጠንን ይቀንሳል። የደም ስር ተግባርና የደም ግፊትን ይሻሻላል። አርጂኒን እናም ፖሊፊኖሎች የደም ስሮች እንዲሰፉ ይረዳሉ። የደም ግፊት እንዳይጨምር ጨው ያልተጨመረበትን ለውዝን ምረጡ። የልብ ምትና የፕላክ መረጋጋትን ይኖራል። ኦሜጋ ስሪዎች አልፋ ሊኖሌኒክ አሲድ ወይም ደግሞ ኤኤልኤ በዋልነት ውስጥና በቫይታሚን ኢ የበለጸጉ ለውዞች የኦክሲዲቲቭ ስትረስን በመቀነስ የተረጋጋ የሊፒድ መጠን እንዲኖርም ይረዳሉ። ታዲያ ለልብ ጤና ተመራጭ የሆኑ ለውዞች የምንላቸው ዋልነት በጣም ተመራጭ ነው። በ28 ግራም ውስጥ ወደ 2.5 ግራም ኤኤልኤን ይይዛል። አልመንድ በቫይታሚን ኢ የበለጸገ እናም ኤልዲኤልን ይቀንሳል። ፒስታቺዮስ ትራይግሊሰራይድን ይቀንሳል። ኤችዲኤል እና ኤልዲኤል ጥምርታን ደግሞ ያሻሽላል። ኦቾሎኒ ደግሞ በቴክኒክ ጥራጥሬ ነው፣ ግን ጨው ካልተጨመረበት ያለ ዘይት ከተጠበሰ የልብ ጥቅሙ በጣም ተመሳሳይ ነው ማለት ነው። በቆዳችሁ ላይ ደግሞ የምታዩትን ተጽዕኖ ወይም ደግሞ ለውጥን ልንገራችሁ። የቆዳ መከላከያ እናም እርጥበትንም ይሰጣል። ቫይታሚን ኢ በአልመንድና በሄዝልነት ውስጥ የሚገኘው የቆዳ ስብን ይከላከላል። አንሳቹሬትድ ስቡ ደግሞ የቆዳውን የውጭ ሽፋንን ይደግፋል። አንቲኦክሲዳንቶች እንደ ቫይታሚን ኢ እናም ፖሊፊኖሎች በአልትራቫዮሌት ጨረር ምክንያት የሚፈጠሩትን ፍሪ ራዲካሎች ለመገደብም ይረዳሉ። የፀሐይ መከላከያ መጠቀም ግን ያስፈልጋል። ኢንፍላማቶሪ እናም ብጉርንም ይቀንሳል። አጠቃላይ የአመጋገብ ሁኔታ በጣም አስፈላጊ ነው። ለውዝ ብቻውን ብጉርን አያመጣም። በጣም ጣፋጭና ጨዋማ የሆኑ የለውዝ ቀይጦች በተዘዋዋሪ ብጉርን ሊያባብሱ ይችላሉ። የኦሜጋ 6 የለውዝ መጠንን ከኦሜጋ 3 ምንጮች እንደ ዋልነት፣ ተልባና አሳ ጋር ማመጣጠን ያስፈልጋል። በቆዳችሁ ላይም ድንቅ ለውጦችን ታያላችሁ ማለት ነው። ታዲያ በየቀኑ መጠቀም ያለባችሁ የለውዝ መጠን ምን ያክል ነው የሚለውን ልንገራችሁ። በአጠቃላይ ለጎልማሶች ከ28 እስከ 42 ግራም በቀን ቢጠቀሙ ይችላሉ፣ ወይም ከ1 እስከ 1.5 አውንስ ማለት ነው መመገብ ይቻላል። ይህ ደግሞ ከ23 የአልመንድ ፍሬዎች ጋር እኩል ነው። ከ18 የካሸው ፍሬዎች ጋር እኩል ነው። ከ49 የፒስታቺዮስ ፍሬዎች ጋር እኩል ነው። ከ14 ግማሽ የዋልነት ፍሬዎች ጋር እኩል ነው። ከ19 ግማሽ የፔካን ፍሬዎች ጋር እኩል ነው። ከ21 የሄዝልነት ፍሬዎች ጋር እኩል ነው። ከ28 የኦቾሎኒ ፍሬዎች ጋር እኩል ነው። ስለዚህ በቀን ከ28 እስከ 48 ግራም አዋቂዎች መመገብ ይችላሉ ማለት ነው። ታዲያ የብራዚል ነትስ የምንለው እጅግ በጣም ከፍተኛ ሴሊኒየምን ይዟል። ሴሊኖሲስን ለማስወገድ በየቀኑ ቢበዛ ከ1 እስከ 2 ፍሬዎች ወይም በሳምንት ጥቂት ፍሬዎችን ብቻ ብትመገቡ ይመከራል። ብራዚል ነት የምንለውን ስትመገቡ ደግሞ ጨው ያልተጨመረበት ያለ ዘይት የተጠበሰ ወይም ደግሞ ጥሬን ምረጡ። በወተት ወይም በስኳር የተለበሱ ቀይጦችን አስወግዱ። ልጆች ደግሞ ከጎልማሶች መጠን ግማሽ ያክሉን በትንሽ መጠን መመገብ ይችላሉ። ክብደት መቀነስ ደግሞ ግብ ከሆነ በቀን 28 ግራም ተመገቡ። እናም ከሌሎች ምግቦች ጋር ጨምሩ እንጂ ከመጠን በላይ አትመገቡ። እንዲሁም ኤልዲኤል ኮሌስትሮልን ለመቀነስ ከፈለጋችሁ እንደ ቫይታሚን ኢ ያሉ ይዘት ያላቸውን እንደ አልመንድ፣ ሄዝልነትና የፒካን ለውዞችን ተጠቀሙ። ኦሜጋ 3 ፋቲ አሲድና ትራይግሊሰራይድን ደግሞ ለመቀነስ ከፈለጋችሁ ዋልነትን ተጠቀሙ። ኦሜጋ 3 ለመጨመርና ትራይግሊሰራይድን ለመቀነስ ይረዳል። የደም ስኳርና የኤችዲኤል ጥምርታ ማሻሻል ከፈለጋችሁ እንደ ፒስታቺዮስ እና
ኦቾሎኒ እንዲሁም አልመንድን ተጠቀሙ። ለጡንቻ እናም ለነርቭ ተግባር የሚረዱ ማዕድናትን ለማግኘት ከፈለጋችሁ እንደ ካሸው በማግኔዥየም የበለጸገ ነው። እናም ፒስታቺዮስ ደግሞ በፖታሲየም የበለጸገ ነው። እነሱን ተመገቡ። የታይሮይድ እናም የአንቲ ኦክሲዳንት ኢንዛይም ድጋፍን ከፈለጋችሁ ደግሞ የብራዚል ነትን ተጠቀሙ። ግን በሴሊኒየም ከፍተኛ ስለሆነ በቀን ከ1 እስከ 2 ፍሬ ብቻ መመገብ ያስፈልጋል። ታዲያ ለውዝን ሲመገቡ ጥንቃቄ ማድረግ ያለባቸው ሰዎችን ልንገራችሁ። ጥንቃቄ ማድረግ ያለባቸው የአለርጂ ችግር ያለባቸው ሰዎች፣ አነስተኛ መጠን እንኳን አናፊላክሲስን ሊያስከትል ይችላል። ስለዚህ የአለርጂ ችግር ካለባችሁ አስወግዱ። የኩላሊት በሽታ ካለባችሁ ለውዝ በፖታሲየም እና በፎስፈረስ የበለጸገ ነው። የግለሰብ ገደባችሁን በተመለከተ ሐኪማችሁን ወይም የምግብ ባለሙያን አማክሩ። እንዲሁም ተደጋጋሚ የካልሲየም ኦክሳሌት ጠጠር ችግር ያለባቸው አልመንድ እናም ካሾስ በኦክሳሌት የበለጸጉ ናቸው። መጠኑን መጠነኛ አድርጉት። በደንብ ውሃ ጠጡ። እናም ኦክሳሌትን ለማያያዝ ከምግብ ጋር ካልሲየም ያላቸው ምግቦችን አካቱ። የጀርድ ወይም ደግሞ የአሲድ ሪፍሌክስ ችግር ያለባቸው ሰዎች ከፍተኛ ስብ ያላቸው ምግቦች በአንዳንዶች ላይ የአሲድ ሪፍሌክስን ሊያስከትሉ ይችላሉ። መስማማቱን በመጠኑ ፈትሹ። እናም መጠኑን ደግሞ አነስተኛ አድርጉት። ታዲያ በየቀኑ ለውዝን ለመመገብ የሚረዱ መንገዶችን ልንገራችሁ። ከመጠን በላይ ሳትበሉ አንድ ትንሽ እፍኝን ወደ ኦትሜል፣ ወደ ተራ እርጎ ወይም ደግሞ ወደ ሰላጣ ጨምራችሁ መመገብ ትችላላችሁ። የለውዝ ቅቤን መመገብ ትችላላችሁ። ያልጣፈጠውን ተጠቀሙ። ከ1 እስከ 2 የሾርባ ማንኪያ መጠን በሙሉ እህል ቶስት ላይ ወይም ደግሞ ከፖም እና ከካሮት ቁርጥራጮች ጋር አንድ ላይ በማድረግ መጠቀም ትችላላችሁ። በአትክልት ምግቦች ላይም ለውዝን ጨምራችሁ መመገብ ትችላላችሁ ማለት ነው። በአጠቃላይ በየቀኑ መጠነኛ መጠን ያለው ጨው ያልተጨመረበት ለውዝን መመገብ ኮሌስትሮልን እናም የደም ስሮችን ተግባር ያሻሽላል፣ የደም ስኳርን ያረጋጋል፣ ጤናማ የአንጀት ባክቴሪያዎችን ይደግፋል እና ዝቅተኛ ጥራት ያላቸው ካሎሪዎችን በምትተኩበት ጊዜ ክብደታችሁንም ለመቆጣጠር ይረዳል። ለቆዳ ደግሞ የቫይታሚን ኢ እናም ጤናማ ስቦች መረጋጋት የቆዳውን መከላከያ እናም ከኦክሲዲቲቭ ስትረስ መከላከልን ይደግፋሉ። በቀን ከ28 እስከ 42 ግራም ለመመገብ ሞክሩ። የተለያዩ የለውዝ አይነቶችን ምረጡ። የብራዚል ነት ታዲያ በቀን ከ1 እስከ 2 አይብለጥ። እንዲሁም ለአለርጂ፣ ለኩላሊት ችግርና ለጨው ወይም ደግሞ ለስኳር ትኩረት መስጠት ይኖርባችኋል ማለት ነው። ስለዚህ ለውዝን ብትመገቡ እነዚህን ድንቅና የማይታመኑ በርካታ ጥቅሞችን በሰውነታችሁ ላይ በአጭር ጊዜ ማየት ትጀምራላችሁ ማለት ነው። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።